አሁን ያው ታውቃለህ አብሪሽና ሩታ ሌላ አዲስ ላይፍ ጀምሮ ፋሚሊ መስርቶ ምናምን እየኖሩ ነው እና የነፂ ተስፋ ደግሞ ትንሽ በጣም እያሰጋኝ ነው። ማለት ከዚህ በኋላ እሷ ያው አብሪሽን አገኘዋለሁ የሚል ተስፋ ነው ያላት። የእነሱ ነገር ደግሞ አሁን እዚች ጋር አንተ የደወልከው ለምን እንደሆነ እየገባኝ አይደለም። እዚች ጋር ነፂ ሲጀመር ማን ይወደ አንተ ማታውቀው ነገር አለ፣ ብዙ ማታውቀው ነገር አለ ከእነሱ በፊት ማን ይወደ መጀመሪያ አብሮ የነበሩት እነሱ ከስር የተመሰረቱ ሰዎች ናቸው። ነፂና አብሪሽ ማለት ነው። በጣም ከታች ጀምሮ ማለት ነው ገና እንትን ከማለታቸው ጀምሮ አብረው የነበሩ ሰዎች ናቸው። አሁን ሩታ መጣችና ምናምን ስጋት ምናምን ተላለ እንደ አይደበረም እንደ ያካ ኖ አይደለም። አይ አሁን እኔ እኮ ባይዙ የነፂ እንትን ደጋፊ ነኝ ያው ታውቃለህ። እና ግን አሁን ልል የፈለኩት ኖ አይደለም፣ ስማኛ። ሰላም ሰላም ፋሚሊዎቼ እንዴት ናችሁ? እኔም አለሁ አልሐምዱሊላህ። ዛሬም እንግዲህ ያው በድጋሚ ወደ እናንተ መጥቻለሁኝ። በመጀመሪያ እንትን ባለፈው በሰራሁት ቪዲዮ ትንሽ በጣም በስጨት ብዬና ስሜታዊ ሆኜ ነበረ ቪዲዮን የሰራሁላችሁ። ዛሬ ግን ተረጋግቼ እንዲህ ያው ደስተኛ ሆኜ ነው የመጣሁት። ለባለፈው ቪዲዮ እንግዲህ ይቅርታ ልጠይቃችሁ ፈልጋለሁ እና ሶሪ፣ በጣም ይቅርታ። ያው እንደዛ መሆን አልነበረብኝም። ማለት በተፈጠረው ነገር ነው እንትን ያልኩትና ያው መረጋጋት ነበረብኝ። እንደዛ ስሜታዊ ሆኜ ለቪዲዮ ስራ መውጣት አልነበረብኝም እና ይቅርታ። ኮሜንትም ለጻፋችሁልኝ ሰዎች፣ ኢንቦክስም ለወቀሳችሁኝ ሰዎች በጣም ይቅርታ። እና ዛሬ እንግዲህ ያው ባለፈው በሰራሁት ቪዲዮ የሆነ አዲስ ነገር በቀጣይ ስመጣ አዲስ ነገር ይዤላችሁ እንደምመጣ ቃል ገብቼላችሁ ነበርና አዲስ ነገር አለ ይዤላችሁ መጥቻለሁኝ። ከዛም በፊት ግን አንዳንድ ደግሞ የሆነ በጣም የሚደብር ኮሜንት የምታደርጉ ሰዎች አላችሁ። ማለት የሰራሁትን ቪዲዮ ምናልባት በስጨት ብዬ ስሜታዊ ሆኜ ምናምን ሰርቼው ሊሆን ይችላል። መልእክቱን ግን ልትረዱኝ ይገባ ነበር። ማለት ምን ለማለት ነው የፈለገው ብላችሁ አላሰባችሁም። እና ኮሜንታችሁና እኔ የሰራሁት ቪዲዮ ፈጽሞ የማይገናኝ ነገር ነበር። ማለት ኢቭን ነፂን አንተ አግባት፣ በቃ ከአብሪሽ ይልቅ አንተ አግባት ያላችሁኝ ሰዎች አላችሁ። ነፂ ያፈቀረችው እኔን ሳይሆን አብሪሽን ነው። እና ደግሞ አብሪሽ መሆን አልችልም። እኔ ነኝ አብሪሽ ነው። ተጎድታለች፣ በፍቅር ተጎድታለች ብዬ እኔ ባገባት ምንም እንትን የለውም እንጂማ እሷን ትሪት ለማድረግ ባገባት ደስተኛ ነበርኩኝ ለማለት ነው ጋይስ። እና ያው ወደ ሜን ፖይንታችን ስመጣ አዲስ ነገር ይዤላችሁ የመጣሁት ያው ነፂ አብሪሽን አዲስ አበባ ሄዳ አግኝተዋለች። በጣም ደስተኛ ሆናለች። ያው ችግሩንም በከፊሉ ፈተውታል ማለት ይቻላል፣ አውርተዋል። እና ትንሽ ደግሞ ያው ዛሬ ሌላ አዲስ ነገር ይዤላችሁ የመጣሁት ከነፂ ወንድም አቤል ጋር ትንሽ ቆይታ ልናሳልፍ ፈልጌ ደውዬለት ነበር። ድንገት ግን ያጋጠመው ነገር አላውቅምና በስልክ ብናወራ ምናምን ብሎኛል። እንግዲህ ጋይስ የነፂ ታናሽ ወንድም የሆነ ነገር አጋጥሞታል። ዛሬ ድንገት ጠርቼው ነበረ። ምን እንዳጋጠመው አላውቅም፣ ግን ያው መምጣት እንደማይችል ነግሮኛል። ቢያንስ ያው ካሜራ እንዳለ አያውቅም። ያሉበትን ሁኔታ ትንሽ በስልክ ምን እንደሚያወራኝ እንስማው፣ ምን ሁኔታ ላይ እንዳሉ ምናምን እየደወልኩለት ነው። እንግዲህ አብራችሁን ቆዩ። ሄሎ አቢላ፣ እንዴት ነሽ? ያው እመጣለሁ ብለህ ዛሬ ምን እንዳጋጠመ አልነገርከኝም። ምን ችግር አለ እንዴ? ወይ አብዲ ነሽ አባቴ፣ በጣም ይቅርታ አልተመቸኝም እኮ የሆነ ጉዳይ አጋጥሞኝ። ያው ትንሽ አልተመቸኝም፣ የሆነ ከባድ ችግር ነበር። በስልክ አይሆንም። እሺ በዚህ እንትን እንበላ። አይ ኖርማል ነው፣ ችግር የለውም። እኔማ የነፂ ጉዳይ ያው ታውቃለህ አስጨንቆኝ ነው የደወልኩልሽ እና በአካልም ነው ያልኩህ እንትን ምን ላይ እንደደረሰች ምን አዲስ ነገር እንዳለ ልጠይቅህ ነበርና ምን አዲስ ነገር አለ? ምን የተፈጠረ ነገር አለ? ከአብሪሽ ጋር ተገናኝተዋል አይደለ? አዎ ከአብሪሽ ጋር ተገናኝተዋል። ትናንት አዲስ አበባ ሄዳ ነበረ። ኦኬ። እና እንትን ያለችው ነገር ነበረ፣ ብዙ ነገር አውርቶ ነው እዛ የመጡት ከሱ ጋር ማለት ነው። ኦኬ። ያው እዚህ ቤትም እያለች በር ዘግታ ምናምን ነበር ክላስ ውስጥ ተቀመጠው ለብቻዋ። አዎ ብዙ ችግሮች ነበሩ ቤት ውስጥ እና እኛ ራሱ ተጨንቀን ነበረ። በጣም ነበር የጨነቀን። ኦኬ።
ክላስ ዘግታ ምናምን ሁላ በጣም እንትን እያለች ነበረ። በጣም እያስጨነቀች ነበረ። ራሷ ላይ የሆነ ነገር እንዳታደርስ ብለን ማለት ነው። አዎ እኔም እኮ እሱ ሲያሳስበኝ ነበርና ያንን ነገር እንዳታደርስ ብለን ቤት ፋሚሊ በጣም ሰግተን ነበረ። ኦኬ ያው ግን ወደ መጨረሻ አካባቢ ያው አውርተን ነው አብርሽንም ያው በቃ አወራታለሁ ምናምን ብሎ ነበረ። አዎ ከዛ ሄዳ ከአውርታው ከመጣች በኋላ ያው ያሉት ነገሮች በጣም አሁን ኦልሬዲ 100% ብሏል ብለን እናስባለን። ኦኬ ኦኬ። እና ደስተኛ ሆናለች? በተረፈ ደስተኛ ሆናለች አይደለም? አሁን በቃ ስለ ያዛ ደርሳ ከመጣች በኋላ ያለው ነገር በጣም ደስ ይላል። ያው ተስማምተው ነው የመጡት። ኦኬ ብዙ ነገሮች እንትን ብለው ነው የመጡት። በጣም አሪፍ ነው ያለችበት ነገር። አሁን ያለችበት ኮንዲሽን አሪፍ ነው። እኔ የምልህ አቤላ ወይ እሺ አባቴ እንትን የሆነ በአካል ላወራክ የምፈልገው ነገር ነበረኝና ያው ካልመጣ አይቀር በስልክም ልጠይቅህና ምን አልከኝ? አውሪኝና ምሽለው ነገር ከሆነ ምንም አዲስ ነገር ካለ ምን እሺ ነው። አይ ምንም እንትን አሁን እኮ በነፂና በአብሪሽ ጉዳይ ትንሽ ደግሞ አሁን ያው ታውቃለህ አብሪሽና ሩታ ሌላ አዲስ ላይፍ ጀምሮ ፋሚሊ መስርቶ ምናምን እየኖሩ ነውና የነፂ ተስፋ ደግሞ ትንሽ በጣም እያሰጋኝ ነው። ማለት ከዚህ በኋላ እሷ ያው አብሪሽን አገኘዋለሁ የሚል ተስፋ ነው ያላት። የእነሱ ነገር ደግሞ የማይሆን ነው ማለት አብሪሽ ከዚህ በኋላ አሁን ነፂ አብሪሽን ማግኘት አትችልም። እና አንተ እንዴት ነው ምን ትመክራታለህ ለእሷ ለነፃነት ማለት ነው? ይኸውልህ አሁን እዚች ጋር ይኸውልህ አንተ የደወልከው ለምን እንደሆነ እየገባኝ አይደለም። ይኸውልህ እዚች ጋር ነፂ ሲጀመር ማን ይኸውልህ አንተ ማታውቀው ነገር አለ፣ ብዙ ማታውቀው ነገር አለ ከእነሱ በፊት ማን ይኸውልህ መጀመሪያ አብሮ የነበሩት እነሱ ከስር የተመሰረቱ ሰዎች ናቸው። ነፂና አብሪሽ ማለት ነው። በጣም ከታች ጀምሮ ማለት ነው ገና እንትን ከማለታቸው ጀምሮ አብረው የነበሩ ሰዎች ናቸው። አሁን ሩታ መጣችና ምናምን ስጋት ምናምን ትላለህ እንደ አይደለም እንደ ያካ ኖ አይደለም። አይ አሁን እኔ እኮ ባይዙ የነፂ እንትን ደጋፊ ነኝ ያው ታውቃለህ። እና ግን አሁን ልል የፈለኩት ኖ አይደለም። ስማኝ መጀመሪያ ስማኝ አቤላ፣ አንተ ሌላ ነገር መስሎካል እያወራሁት ያለሁት ነገር ማለት እኔ ግን በኋላ ድጋሚ ደግሞ እንድትጎዳ አልፈልግም። አሁን ዛሬ ምናልባት አውርተው ጨርሰው ሊሆን ይችላል። ግን ደግሞ እህትህ አብሪሽን ከዚህ በኋላ አገኘዋለሁ የሚል ተስፋ ካላት ምንድን ነው የምትለው አንተ? ማለት ደስተኛ ነህ በዚህ ነገር? ፍቃደኛ ነህ? እየሰማኝ ነው። እነሱ አውርተው የጨረሱት ነገር ነው። እነሱ ናቸው የሚያውቁት፣ ሁለቱም ናቸው ይህን ነገር የሚያውቁት ማለት ነው። ይሄ ነገር ኦዲየንስ የማያውቅ ማንም ሰው ስለማያውቅ ማለት ነው። እነሱ ያሉበትን ነገር ማንም አያውቅም። ሁለቱ አውርቶ የጨረሱበት መንገድ አለ። በዛ መንገድ እነሱ ይቀጥላሉ እንጂ እዚች ጋር አንተ ሀሳብ መስጠት ምናምንም አችልም። ማንም ስላልሆንክ ማለት ነው ምንም ማድረግ አችልም። ኦኬ አይ እኔማ ሌላ ችግር እንዳይፈጠር ብዬ ነው። ባይዙ ምንም የተረዳኝ አይመስለኝም። እና ምንም እኔ አይ ኖ ስማኝ፣ እየሰማኝ ነው። ጓጓ አልትልብኝ አትችልም እኮ አንተ ምን ሆናል? እኔ እኮ ነጭ አይደለም እየሰማኝ ነው እኮ እየሰማኝ ነው አይደል? ኖ አይደለም ስማኝ እሺ አንዴ እኔንም አስጨርሰኛ እኔም ላውራ ስማኝ። እኔ ኦኬ እሺ አይ እንዴት ተረድተከው ነው? ይሄን ብቻ ንገረኝ ማለት ሶሪ ምናልባት ጥፋት ከሆነ እኔ እህትን በሌላ ነገር አስቤ እኮ አይደለም። ማለት አብሪሽን ብታገኙ እኮ ደስተኛ ነኝ። ግን ደግሞ ምንድን ነው ጓጓ የምትለው? እኔ እኮ ያንተ ወይም አብሬ ቦን ራሱ ዳስኬም ነበር የምችለው ማለት ነው። አብሬ ቦን ማለት ካንተ ጋር ቦን ኦኬ እርግጠኛ ነህ? አሁን ብዙ ነገሮች ስላልተመቻቹልኝ ነው። ግን ስለ እህቴ ማንም አይደለህም አንተ ማንም ማውራት አይችልም ከዚህ በኋላ ማለት ነው። ኦኬ ስለዚህ ለምን አንገናኝም ታዲያ? ማለት እኔ ነገር ከሆነ ይኸውልህ እየሰማኝ ነው። እኔንም ማስጨርሰኛ ስማ ተገናኝቼ ማወራበት ሰዓት የለኝም። እኔ ጥሩ ሰው መስለኝ ነበር እንገናኛለን ያልኩህ። ለካ አንተ አፍህን ልከፍትብኝ ነው። አመሰግናለሁ በቃ እሺ ጥሩ። አይ ምናልባት በሆነ አጋጣሚ ያገናኘናል። ያው ጋይስ ያሳዝናል። ብቻ ትንሽ አለመግባባት ተፈጥሯል። ማለት ምን እንዴት አስቦት እንደሆነ አላውቅም። ስልክ ዘግቶብኛል እያወራሁት ትንሽ ደግሞ ድንገት ተረበሽኩኝ ማለት እና እንትን ብሎ ዘግቶብኛል ስልኩን ጆሮዬ ላይ ጠርኩታል። አይ እንጃ እማይን ስሜት ውስጥ ገባሁ መሰለኝ። ማለት እኔ እያወራሁ ያለሁት እሱን እህቱን ደግፌ ነው፣ አብሪሽን ደግፌ እኮ አይደለም፣ እህቱን ደግፌ ነው አይደለ እንዴ?
እሱ እንዴት ተረድቶት እንደሆነ አላውቅም። አዝናለሁ፣ በጣም አዝኛለሁ ወላሂ። በቃ ምን ማለት እስኪ በአካል ምናልባት እንገናኛለን እኮ ምናልባት ሳይሆን በእርግጠኝነት እንገናኛለን፣ አገኘዋለሁ። በቃ ሌላ ሰው ነው የሆንኩት ድንገት። ሁሌም ሰዎች ያው በራሳቸው መንገድ ብቻ ነው የሚረዱት። ምን አስበው ነው ብሎ ትንሽ ቆሞ መረጋጋት ተረጋግቶ ሊያስብ ይገባ ነበር። እንዴት አስቦት እንደሆነ አላውቅም። እና አገኘዋለሁ ጋይስ